እግዚአብሔር ግራንድ ቢዝነስ የሚያካሂድ አምላክ ነው። አሁን እናንተ እንግዲህ የኛን አይነት ንግድ አታስቡ። እሱ የሚነግድበት ወይም የሚሰራበት መንገድ እግዚአብሔር ትርፍ ፈላጊ ነው። እግዚአብሔር ወንድማችን ዶክተር ምህረት ደበበ በዚህ ቪዲዮ ላይ እግዚአብሔር ግራንድ ቢዝነስ የሚያካሂድ አምላክ ነው እያለ ሲናገር ተሰሙታላችሁ። ያው እናንተ እንደምታስቡት አይነት ቢዝነስ ባይሆንም የሚነግድበት ወይ የሚሰራበት መንገድ አለው። እግዚአብሔር ትርፍ ያተርፋል፣ ኪሳራ ገጥሞት ያውቃል እያለ ይናገራል። እንደውም ኪሳራ ገጥሞታል የሚለውን ሐሳብ ሲያነሳ እኛንን ኪሳራውና ዘላለም ከሱ ጋር እንድንኖር በኤደን እንድንኖር ፈጥሮን ኃጢአት ሰርተን ተባረርን፣ ከሰረ ሂዝ ሚስቴክ ትክክል አደርጋለሁ ብሎ አተርፋለሁ ብሎ የጀመረው ነገር ተበላሸበትና አዘነ በጣም ሂዝ ኪሳራው ነውና እንደውም ደግሞ አያየና ከናካቴው በቃ I made mistake ሙሉ ለሙሉ ማጥፋት አለብኝ ብሎ አንዱን ብራችሁን እስቲ ለማንኛውም ደግሞ በዚህኛው እድል ልሞክር ብሎ አደረገ። ቢዝነሱን ጀመረ። ሌላውን አጥፍቶ በውሃ አጥፍቶ ማለቱ ነው፣ የበኖ ዘመን የሆነውን ማለቱ ነው። እንደገና አሁንም ደግሞ እንዳለ ትርፍና ኪሳራውን የሚያሰላበት ጊዜ ይመጣል። ኤጀንቶች አሉት፣ ቢዝነስ ስትራቴጂ ያለው እና በየቦታው ቢዝነሱን ለማሳካት ሰዎችን ይፈልጋል። የሚሰራቸው ነገሮች አሉ። ይሄ የሄቨን የቢዝነስ ኮንሰፕት ነው። እግዚአብሔር በጣም ኢኮኖሚካል የሆነ አምላክ ነው እያለ ሲናገር እንሰማዋለን ዶክተር ምህረት ደበበ። አይ ሆፕ የልብ ወለድ መጽሐፍ ጸሐፊ ስለሆነ ይህም ትንታኔው ፊክሽን ይሆናል ብዬ ተስፋ አደርጋለሁ። በዚህ ትንታኔ ውስጥ ትልቁ ችግሩ ምንድን ነው? ራሱ ቢዝነስ የሚለውን ኮንሰፕት ከእግዚአብሔር ጋር አገናኝቶ ማውራቱ ልክ አይደለም። የሰው ልጅ ራስ ወዳድነት በአንደኛው ሰው ኪሳራ ሌላኛው ሰው እንዲጠቀም ካለ ስግብግብነት ወይንም ደግሞ ሁሉንም ሰው ለመጥቀም ብሎ እንኳን በቅንነት የሆነ ቢዝነስ ስትራቴጂ ነድፎ ሲሰራ አንዱን አስተካክላለሁ ብሎ ሌላውን እያፈረሰ የሚያሰቃይበት because man is limited in his very nature ከውስጥ ማንነቱ በጠባብ ጭንቅላቱ የተነሳ የዘረጋውን የሰው ልጅ የቢዝነስ ስትራቴጂ ኮንሰፕት መለኮትም እንደሱ ነው ፈንክሽን የሚያደርገው ብሎ የመተንተን የማስረዳት ድፍረት ዶክተር ምህረት ደበበ ከየት እንዳመጣው አላቅ ሲመስለኝ ከመድረክ ሞቅታና ስተት ጋር የተያያዘ ሳይሆን ከመሰረታዊ ያስተሳሰብ በሽታ ፓተርን ኦፍ ቲንኪንግ ጋር የተያያዘ የወጣ አነጋገር ይመስለኛል። ምንም እንኳን ራሱን በቅዱሳት መጽሐፍት እግዚአብሔር በኩልና በታሪክ ውስጥ እንደገለጸ ብናውቅም እግዚአብሔር መልካም ነው፣ እግዚአብሔር እንዲህ ነው ብለን ብንልም ነገር ግን የኛ አእምሮ እግዚአብሔርን ሙሉ ለሙሉ በትክክል ግራስፕ ለማድረግ ስለሚቸገር ለመረዳት ለማወቅ ስለሚቸገር እግዚአብሔርን በደንብ የምናውቀው እግዚአብሔር እንዲህ አይደለም በማለት ነው። ለምሳሌ እግዚአብሔር እንደሰው አይደለም ምን ማለታችን ነው? ሰው እንዲህ ነው ብለን የምናስበው መልካም ነገር እንኳን ለእግዚአብሔር አንሰጠውም። ለምሳሌ እግዚአብሔር መልካም ነው ከምንለው በላይ እግዚአብሔር እንደ ሰው አይነት መልካምነት አይደለም መልካምነቱ። ምክንያቱም በሰው መልካምነት ውስጥ there is a contradiction of evil and good. even መልካምነት ውስጥ ክፋት አለ፣ ክፋት ውስጥ መልካምነት አለ። this is human contradiction nature። ስለዚህ በእግዚአብሔር መልካምነት ውስጥ ግን ፍጹም ነው እና እግዚአብሔር እንደ ሰው አይደለም እንላለን። እግዚአብሔር ትርፍን አስልቶ የሆነ ነገር ጥቅም ፈልጎ የሆነ ነገር አይፈልግም፣ ምንም ጎሎት አይደለም የሚያደርገው እንላለን። አይከስርም እንላለን። on the way የሚያውቀው ነገር ስለሌለ አስቀድሞ ሁሉን ስለሚያውቅ እየሄደ በኋላ መንገድ ላይ አይበላሽበትም እንላለን እና we know God by negation አይደለም ብለን ነው የምናውቀው በደንብ። ስለዚህ ስናስረዳ እሱ ነው የሚቀለን። I think ይሄንን ነው የስነ መለኮት ሊቃውንቱ በጽሁፎቻቸው ትተውልን ያለፉት። ጋሽ ምህረት ደበበ ባኮትን ፊክሽን ነው በሉኝ። ይሄን ድፍረት መልካም ጊዜ። አመሰግናለሁ። ሐሳብ ይጠቅመናል፣ እስቲ የምታነሳው ሐሳብ እንወያይበታለን፣ ጨምረን እናነብበታለን ብላችሁ የምታስቡ የቲክቶክ ቤተሰቦች ትንሽ ናችሁ፣ 10ም 20ም አትሞሉም። እናንተ ሁላችሁ ሼር አድርጉ። እንደገና ደግሞ ሌሎች ቤተሰብ እንዲሆኑ ጥሯቸው። ቫይራል እስቲ አስወጡት ምንድነው የሚባለው እንደሱ አድርጉ። መልካም ቀን። አመሰግናለሁ።